እስኪ ዳቫን ደግሞ ሰምተናት እንመለስ። አይደረግማ እንደዚህ በቃ በጣም ያስጠላ። ኧረ ዝም በል በእናትህ፣ እንደዚህ ነገር አይደረግም። ወላሂ ላዝ ወላሂ ነው የምልህ። ልደትዬ እየሄድን ነው አሁን እንግዲህ። ወላሂ ነው የምልህ ልጅ ዳቫ ጨዋታዎችሽ ምናምን እዛው ላይ ወላሂ ፉገራ የምታዘብጩ ነገር ምናምን እኔ ይመቸኛል እዛው ላይ ነው። ግን አንዳንዴ ያው ልደታ ስትል ወይ ልደትዬ ስትል እነሱ ክብር ያለው ቦታ ላይ ነው የሚጠሯት። አንታውን በቤት እያስጠቆርክ ነው ማለት ነው አይደል? የሆነ ልጅ ዳውድን አሳልፈ ለመስጠት ሙከራ እያደረክ ነው ያለው። ሳስበ የሆነ ተኩላ አለ አይደል? የሆነ እስልምና ውስጥ የተደበቀ ተኩላ ነው የምትመስለኝ አንተ። ምንድነው የሙስሊም ወንድምህን ኤክስፖዝ ለማድረግ ይሄን የምትጣጣረው? ስማ፣ በእርግጠኝነት የሆነ ነገር ታርጌት አድርገ እየተንከባለልክ እንደሆነ የታወቀ ጉዳይ ነው። ፎሎወር እያፈራህበት ነው፣ እውነት ነው። መቼም እነዚህን ፎሎወሮችን ወደ ገንዘብ ለመቀየር ሙከራ ማድረግ አይቀርም። አሁንም እቁብ ምናምን ነገር እያልክ ነው ያለኸው። ኤክስፔክት ያረከውን ነገር ታርጌት ያረከውን ነገር ሳታገኝ ስትቀር ስትገፋ ይከፋል። የከፋ ቀን ግን እንተያያለን።